ሰላም እንዴት ናችሁ? ክርስቲያን እህት ወንድሞቻችን እንዴት ናደራችሁ? ያው ለኛ ስላደረ ያው ስለነጋልልኛ ላመሻላችሁ እንዴት አመሸላችሁ? ይዋላችሁ ላላችሁ እንዴት ዋላችሁ? አሜን። ሳይገባን በቸርነቱና በምሕረቱ ደግፎ እስከዚህ ሰዓት ያቆየን አምላካችን እግዚአብሔር ስሙ ፍጥረታት አንደበት የተመሰገነ ይሁን። እንዲህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር፣ ግን ደግሞ አንዳንድ ጊዜ ያስገዳጅ ሁኔታ ይፈጠርና ትመጣላችሁ እና ከዚህ በፊት ሰዎች በተለይ ዲያቆናትን፣ ካህናትን፣ ኤጲስቆጶሳትን፣ ጳጳሳትን ቀና ብለው ሲናገሩ ሳይ በጣም ከፋ፣ በጣም አዝን። የተናገረውን አካል በቃ እንጃ እኔ በቃ በጣም ነው በቃ የሚከፋኝ በጣም። አሁን ግን የገባኝ አንድ ነገር አለ። ምናልባት እነዚህ ሰዎች ቀና ብለው ሲናገሩ በእነዛ ሰዎች ውስጥ ያለውን ክፋትና በእግዚአብሔር ዓላማ እቅድ ውስጥ በሚፈጸምባት ቤተ ክርስቲያን ውስጥ ገብተው የሚሰሩትን እኩይ ስራ ከኔ በፊት ቀድሞ ስለገባቸው ነው በሚል ድምዳሜ ላይ ደርሻለሁ። እውነት ነው። አንዳንድ በጣም ደጋግ አባቶች፣ ደጋግ ካህናቶች፣ ደጋግ ዲያቆናቶች አላችሁ፣ መምህራን አላችሁ፣ ደፋ ቀና ብላችሁ ምድራዊ የሆነውን ህይወት ችላ ብላችሁ ንቃችሁ ቤተሰቦቻችሁን በችግር እያቆራመታችሁ ወንጌልን ምሰብኩ ለምእመናኑ የምትደርሱ አላችሁ አውቃለሁ። በዚያ ላይ ደግሞ ሆዳችሁ አምላካችሁ ነውራችሁ በክብራችሁ የሆናችሁ ወንበዴዎች፣ ሽፍታዎች አላችሁ። ሁልጊዜ የቅዱስ ጳውሎስ ለኤፌሶን ክርስቲያኖች ያስተላለፈው መልእክትን እየሰማችሁ ችላ ብላችሁ ምእመኑን መከራ የምታስገቡ፣ ቤተ ክርስቲያንን መከራ የምታስገቡ፣ በምእመናኖች ደም ተረማምዳችሁ ስጋዊ ፍላጎታችሁንና ምቾታችሁን የራሳችሁን ምቾት ብቻ ለማሟላት የምትደክሙ አውሬዎች ኤልዛቤሎች አላችሁ። በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ተጠብቁ ዘንድ ለመንጋው እረኛ አድርጎ ጳጳስ አድርጎ ለሾማችሁ ለእግዚአብሔር ቤተክርስቲያን ለምእመናኑ ተጠንቀቁ ብሎ ቅዱስ ጳውሎስ ነግሯችሁ ሳለ እናንተ ግን ማትጠነቀቁ ክፉዎች፣ ጓዳችሁ ከሞላ፣ ፍሪጃችሁ ከሞላ፣ ማሰሯችሁ ከሞላ በወይን ጠጅ ምንም የማይመስላችሁ አውሬዎች አላችሁ። ምንም የማይመስላችሁ የቤተ ክርስቲያን ቢፈርስ ባይፈርስ፣ ምእመናን ቢታረዱ ባይታረዱ ምንም የማይመስላችሁ፣ ምንም ለምላችሁ ጌታ ምስክሬ ነው፣ ምንም የማይመስላችሁ ነጣቂ ተኩላ ልላችሁ እናንተ ተኩላማ ምን እናንተ እፉኝቶች አፈር ወይኔ ጌታ ኢየሱስ ክርስቶስ ወይ አሁን ነገ በአደባባይ ተወጡ ግን አባቶቻችን ልትባርኩ አይደል? አሁን ልትወጡ ነው ልትባርኩ ግን እግዚአብሔር እንዲህ ይላል ምናምን ብላችሁ ልታስተምሩ ነው። ሹመቱንስ ያዛችሁት ልታስተምሩ አይደል? የጠፉትን በጎች እንፈልጋለን ምናምን ልትሉና አይደል? 1800 ሰው በሻሸመኔና በዙሪያው ያሉ ከተሞች ላይ ያስገደለ የዘመናችንን ዲዮቅልጥያኖስ አምጥታችሁ በቤተ ክርስቲያን ላይ ሹማችሁ አሁን እናንተ ልታስተምሩ ነው። አሁን የተሾምከው አካልስ እንደው እንዲህ ብለህ ልትናገር ነው። እግዚአብሔር ምእመናንን ይፈልጋል ልትል ነው አፈን ሞልተህ። በቤተ ክርስቲያን ላይ ለመጀመሪያ ጊዜ ዲዮቅልጥያኖስ ተሾመ። ነፍስ ያጠፋው የ40 ሚሊዮንን የገደለው እሱንስ እግዚአብሔር ተበቅሎታል። እናንተን ደግሞ እግዚአብሔር ወደፊት ያሳየናል። አሁን ሊባርኩ ነው። ያ በኖራ የተለሰነ መቃብር የሆነ አእምሯችሁን ይዛችሁ መጣችሁ። በቤተ ክርስቲያን ልብስ በቤተ ክህነት በልብሰ ተክህኖ ተሸፍናችሁ መጣችሁ። አሁን እናንተ የእግዚአብሔር ልጆች ምናምን ልትል ነው አሁን አንተ
ልትባርክ አይደል? እነዚያን ሰዎች እንዲያ ደማቸውን ደመከልብ አድርገህ የክርስቶስ ስጋና ደም በሚፈተትበት በዚያ በቅዱሱ መሠዊያ ላይ የሰው ደም አፍስሰህ መጥህ አሁን ተመረጠ። እኔ የሚገርመኝ የመረጡህ ደግሞ አካላት አብሮ ቁጭ ብለው ዘይት የመረጡ አካላት አሉ፣ ሆዳሞች አሉ፣ አውቃለሁ። እኛ ደጋግ አባቶች አሳዘኑኝ፣ ለነሱ አዘንኩላቸው። የምር እውነቴን ነው። እግዚአብሔር አይቀርም። የሰለሞንን ቤተ መቅደስ ያጸዳበትን ጂራፍ የሚያነሳበት ሰዓት ሩቅ አይደለም። ምን ባልተመረጥኩ ትላላችሁ? ምን በቀረብኝ ትላላችሁ? ግን እናንተ ሆዳም ስለሆናችሁ ምንም ስለማይመስላችሁ ምናልባት ነገ እንዳንዳንድ አርቲስቶች ከክፉ ነገስታት ጋር ሆነው ብዙ ሰው ሲያስገድሉ የነበሩት ከዛ መንግስት ሲቀየር አይ እኛ ወንጌላውያንን ብለው እንደወጡት እናንተም ወንጌላውያንን ነው የምትሉኝ አይደል? ያ ቀን ሲመጣ ጌታ ኢየሱስ ወይ ምርጫው መንፈስ ቅዱስ ነው ልትሉና ነው አይደል? በሚቀጥለው ሳምንት ቆይ ጉዳይ ልጨርስና እመጣለሁ በሌላ ቪዲዮ። ሰላም እግዚአብሔር ከኔም ከናንተ ጋር ይሁን። ዲዮቅልጥያኖስ ሆይ በረከት በእኔ ላይ እንዳታድርብኝ አይደርብኝ እስከ መጨረሻው ድረስ